ከብዙ ጊዜ በፊት በጃፓን ውስጥ በአንዲት በትንሽ መንደር ውስጥ የምትኖር ታኑኪ የምትባል በጣም ጎበዝ ሴት ነበረች። ታኑኪ የተለያዩ ሜካፖችን በመጠቀም ፊቷን ወደ ተለያዩ ነገሮች መለዋወጥ ትችል ነበር። በዚህም የተነሳ በመላው ሀገሪቱ ታዋቂ ነበረች። ከዕለታት በአንድ ቀንም እናቷ እንደታመመች ደብዳቤ ደርሳታል። ታዲያም ታኑኪ ይህን ከሰማች በኋላ በጠዋት ተነስታ እናቷ ወዳለችበት ከተማ መጓዝ ትጀምራለች። ነገር ግን በመንገዷ ላይ አንድ ትልቅ ተራራ ይታያል። እናቷም የምትኖረው ከተራራው ጀርባ ነበር። ነገር ግን እየመሸ ቢሆንም እሷ ግን ወደ እናቷ ለመሄድ ስለፈለገች በፍጥነት ለመሻገር መራመድ ትጀምራለች። በዚህም ጊዜ አንድ ሰው እንዲህ ሲል ይነግራታል። እባክሽ አንቺ ሴት በዚህ ሰዓት ወደ ተራራው መሄድ የለብሽም። አመሻሽ ላይ አንድ ኃይለኛ እባብ ከተራራው ውስጥ ይኖራል። እናም በማታ የሚሄዱ ሁሉንም ሰዎችን ይበላል። ስለሆነም ዛሬ በኔ ቤት አድርሽ ነገ በጠዋት ብትሄጂ ጥሩ ይመስለኛል። አመሰግናለሁ ስለ ምክር። ነገር ግን እናቴን የጠበቀችኝ ስለሆነ በፍጥነት ወደ ቤት መመለስ አለብኝ። ታኑኪም የሰውየውን ንግግር ሳትሰማ ጉዞዋን ትቀጥላለች። ታኑኪም ቀኑን ሙሉ ስለተጓዘች በጣም ደክሟን ነበር። በዚህም የተነሳ ከአንዱ ዋርካ ስር ቁጭ ትላለች። ታዲያም በዚህ መሃል አንዲት ለየት ያለች ሴት ወደ ታኑኪ ጋር ትመጣለች። አንቺ ማነሽ? እና ደግሞ እንዴት ነው በዚህ አስፈሪ ጫካ በምሽት ለብቻሽ የምትጓዢው? ስሜ ታኑኪ ይባላል። ታኑኪም ስለ ራሷ እየነገረቻት ሳለ በጨረቃው ብርሃን የእሷ ጥላ እባብ እንደሆነ ትረዳለች። በዚህም ጊዜ እባቡ እሷ እንደሆነች በማወቅ አንድ ብልጠት ለመጠቀም አሰበች። አንቺ ሴት ስምሽ ታኑኪ ነው? አዎ እመቤት፣ ስሜ ታኑኪ ይባላል። ኦ አንቺ በጣም ታዋቂ እንደሆንሽ አውቃለሁ። እናም ወደ ተለያዩ ነገሮችን እንደምትቀየሪ ሰምቻለሁ። አዎ እኔ የፈለኩትን አይነት ሰው መሆን እችላለሁ። እሺ ፈቃደኛ ከሆንሽ አሁን ተቀይረሽ ልታሳይኝ ትችላለሽ? አዎ እችላለሁ። ነገር ግን ደግሞ ሰው እያለ መቀየር አልችልም። ስለሆነ ለብቻዬ ሆኜ ተቀይሬ ያሳይሻለሁ። በዚህም ጊዜ ታኑኪ በዋርካው ተደብቃ ሜካፑን በመጠቀም ራሷን ቀይራ ወደ ሴትዮዋ ጋር ቀረበች። ሴትዮዋም እሷን እንደምትመስል አይታ በጣም ተገረመች። ይሄ በጣም ያስገርማል። እሺ ከዚህ ሌላ መቀየር ትችያለሽ? አዎ ትንሽ ብቻ ጠብቂኝ። ታኑኪም አንድ ሽማግሌ ሰው መስላ አሳየቻት። ታኑኪ ይህ በእውነቱ በጣም የሚያስገርም ነው። አሁን ደግሞ ወደ ድሮ ማንነትሽ ተመለሽ። በዚህም ጊዜ ታኑኪ ማስኩን አውልቃ ተመልሳ ተገናኘቻት። አንቺ ሰው እንዳልሆንሽ አውቃለሁ። እባክሽ ትክክለኛ ማንነትሽን አሳይኝ። በዚህም ጊዜ እባቧ በጣም ተገረመች። እናም የራሷን ማንነት አሳየቻት። ይህን ማወቅሽ በጣም ያስገርማል እና አሁን እኔን በጣም እየፈራሽኝ እንደሆነ ይሰማኛል። ታኑኪም ጥቂት ካሰበች በኋላ እንዲህ ስትል ተናገረች። እኔም እኮ እንደ አንቺ ይቀየራለሁ። ስለዚህ ምንም የሚያስፈራኝ ነገር የለም። ታኑኪ እባክሽ ንገሪኝ፣ የአንቺ ደካማ ጎን ምንድን ነው? ታኑኪም ጥቂት ካሰበች በኋላ እንዲህ ስትል ተናገረች። የኔ ደካማ ጎን የተለያዩ የወርቅ ሳንቲሞች በአጠገቤ ሲጮሁ አልችልም። እሱ በጣም ይረብሸኛል። አሁን ደግሞ አንቺ በተራሽ ንገሪኝ፣ የአንቺ ደካማ ጎን ምንድን ነው? የኔ ደካማ ጎን ቀዝቃዛ ውሃና በረዶ በፍጹም ይረብሸኛል። ነገር ግን ይህንን ለማንም መናገር የለበሽም። አሁን ከአንቺ ጋር የማሳልፈው ምንም ጊዜ ስለሌለ እሄዳለሁ። በዚህም ጊዜ እባቧ ታኑኪን ተሰናብታ መሄድ ጀመረች። ታኑኪም ከዛ ከሚያስፈራ ተራራ ውስጥ ሲነጋጋ ወደ ከተማው ገባች። በዚህም ጊዜ እባቧን ለማደን ከሚነጋገሩ አዳኞች ጋር ተገናኘች። እነሱም ታኑኪን ሲያዩ በጣም ተገረሙ። እንዴ ታኑኪ፣ ይህ የማይታመን ነው። እንዴት ለብቻሽ ሌሊቱን ሙሉ በዚህ ተራራ ውስጥ አቋርጠሽ መጣሽ? እኔ አሁን ላይ የእባቧን ደካማ ጎን ያገኘ ይመስለኛል። በዚህም ጊዜ ታኑኪ የእባቧን ደካማ ጎን ስለነገረቻቸው አዳኞቹ በከረጢት ውስጥ ውሃና በረዶ በመቀላቀል እባቧ ወደምትተኛበት ዋሻ ሄዱ። አንቺ መጥፎ እባብ፣ ከአንቺ ጋር መዋጋት እንፈልጋለን። ችሎታ አለኝ ብለሽ የምታስቢ ከሆነ ወደኛ ቅረቢ። አንቺ መጥፎ እባብ፣ ከዚህ በኋላ የከተማችንን ብሎም የአገራችንን ሰላም አታጠፊም። ማን ነው በዚህ ጠዋት ከእንቅልፍ የሚቀሰቅሰኝ?
ምናልባት መበላት ፈልገው ሊሆን ይችላል። በዚህም ጊዜ እባቧ ወደ ውጭ ትወጣለች። ነገር ግን ባልጠበቀችበት ሁኔታ የተለያዩ የበረዶ ውሃዎችን እሷ ላይ መድፋት ይጀምራሉ። ታዲያም እባቧ ይህን መቋቋም ስለከበዳት ከዛ አካባቢ በፍጥነት ትጠፋለች። ቀጥሎም እባቧ ወደ አንድ ጫካ በመሄድ እንዲህ ስትል ከራሷ ጋር ማውራት ትጀምራለች። ከዚህ በኋላ የዚህ መንደር ነዋሪዎች በእርግጠኝነት እዚህ ተራራ ውስጥ እንድኖር አይፈቅዱልኝም። በእርግጠኝነት ደግሞ የኔን ድክመት ለአካባቢው ነዋሪዎች የተናገረችው ታኑጂን የተባለችው ሴት ናት። ስለዚህም እኔም እሷን መበቀል ይኖርብኛል። ቀጥሎም እባቧ ራሷን ወደ ሰው በመለወጥ ወደ መንደሩ ገባች። እናም የነታኑጂንን ቤት ማጣራት ጀመረች። በሌላ በኩል ደግሞ ታኑጂን የታመመችውን እናቷን በመንከባከብ ላይ ነበረች። ቀጥሎም እባቧ የነታኑጂንን ቤት አጣርታ እቤታቸው ስትደርስ ታኑጂን ለእናቷ ባህላዊ መድኃኒት እያዘጋጀች ነበር። በዚህም ጊዜ እባቧ የወርቅ ሳንቲሞችን በአስማቷ በመስራት የታኑጂን ደካማ ጎን ስለመሰላት ወደ እሷ የወርቅ ሳንቲሞችን መወርወር ትጀምራለች። አንቺ መጥፎ እባብ እዚህ ምን ትሰሪያለሽ? አንቺ የኔን ደካማ ጎን ለአካባቢው ነዋሪዎች በመናገር ከዚህ እንድባረር በማድረግሽ እኔም ደግሞ የአንቺን ደካማ ጎን ተጠቅሜ እንድትሰቃይ እያደረግኩ ነው። ታዲያም በጥቂት ጊዜ ውስጥ በጣም ብዙ ወርቆችን ወደ እሷ መወርወር ትጀምራለች። ታዲያም ብልቷ ታኑጂን በዚህ ጊዜ ማስመሰል ትጀምራለች። ኦ በፍጹም አይሆንም! አንቺ መጥፎ እባብ ወደ እኔ ይህንን ወርቅ መወርወርሽን አቆሚ! እኔ በጣም እየተበሳጨው ነው። በዚህ የተደሰተችው መጥፎ እባብም ወርቁን መወርወሩን ተያይዘዋለች። ታዲያ ግን ታኑጂ በትኩረት ስትመለከት ወርቆቹ በጣም እየበዙ ነበር። እናም ጥቂት ከቆዩ ሙሉ ግቢውን ሊሸፍኑ እንደሚችሉ በመገመት እንዲህ ስትል ተናገረች። አንቺ መጥፎ እባብ አሁኑኑ ይህንን ወርቅ መወርወርሽን አቁሚ! አለበለዚያ ግን ድክመትሽን እንደማውቅ ልታውቂ ይገባል። እኛ ቤት ውስጥ በጣም ብዙ ቀዝቃዛና በረዶ የሰሩ ውሃዎች አሉ። እነሱን ከደፋውብሽ ምን እንደሚፈጠር መገመት አይከብድሽም። እባቧም ይህንን ስትሰማ ምንም ማድረግ ስለማትችል ከዛ አካባቢ ትጠፋለች። ታዲያም በዛውን ቅጽበት ታኑጂን በአንድ ሀብታም ትሆናለች። ታዲያም ታኑጂን ለሷና ለእናቷ በጣም የሚያምር ትልቅ ቤት አሰራች። ከዛም ጊዜ በኋላ የከተማው ሰላም እየተመለሰ መጣ። ታኑጂም የእባቧን ድክመት በማጋለጧ ከአካባቢው ነዋሪዎች የተለያዩ ሙገሳዎች ይደርሷት ጀመር። በሌላ በኩል ደግሞ እናቷም ከበሽታዋ ስላገገመች ፍቅራቸው እየጨመረ መጣ። ከዛም ጊዜ በኋላ ታኑጂንና እናቷ በሰላም በደስታ መኖር ቀጠሉ።